ለስፖርታችን እንቅፋት ከሆኑ ነገሮች ውስጥ ዋናው በባለሙያዎች፣ በአሰልጣኞች፣ በስፖርት ሰዎች መካከል ያለ የውስጥ ፍትጊያ ነው። አንተ እግር ኳሱን በፊደልም በአካልም የምታውቅ ከሆነ በእግር ኳስ ውስጥ ያደግ እና እግር ኳሱን የተማርክ ወይም ስለ እግር ኳሱም ማወቅ ከፈለክ የማወቅ እድል ካለ ሰው መካከል ከሆንክ መጠንቀቅ መቻል አለብህ። ለእግር ኳሱ ሳይሆን በእግር ኳሱ ለመኖር የፈለጉ ሰዎች በዙሪያህ ይገኛሉ። የገባህበት ገብተው ያሳድዱሃል ለጥቅማቸው ሲሉ። ምክንያቱም አንተ ሐሳብ ቢነሳ የምትናገረው ሐሳብ አለ፣ እነሱ ጋር ሐሳብ የለም። በተግባር ስራ ነው እግር ኳስ እንደምታውቀው፣ በተግባር ትበልጣቸዋለህ። ስለዚህ አንተ ከዛ ካልተነቀልክ፣ አንተ ዞር ካላልክ እነሱ እንጀራ አይኖራቸውም። ስለዚህ በህይወቱ ሊመጡ ይችላሉ። ስለዚህ ገለል ማለት መቻል አለብህ። ይሄን ተረድተው ከእግር ኳሱ አካባቢ ራሳቸውን ያጠፉ በርካቶች ናቸው። መጠንቀቅ መቻል አለብህ። አይደለም እግር ኳሱ አካባቢ፣ ኮቺንጉ አካባቢ፣ ለጤና ቡድን ፕሪሚየር ሊግ አይደለም የጤና ቡድን ውስጥ እንኳን ካለ ያሳድዱሃል። ለምን ኮከብ ግቢ አትሆን? በ50 ዓመት የ25 ዓመትን ተጋፍተ ጎል የምታስቆጠር ከሆንክ ትሳደዳለህ። ይነጋገሩሃል፣ ያጠፉሃል፣ ዞር ትላለህ። ሚዲያ አካባቢ ለአገልግል ብለህ ብትሄድ ተጻጽፈው ለምን እሱ ብለው እዛም አካባቢ እንዳትገኝ ማመልከቻ ያስገባሉ። እስከዚህ ድረስ ነው። በገባህበት ይገባሉ፣ በወጣህበት ይወጣሉ። በዚህ ምክንያት ስፖርቱን ትተው የግል ስሜታቸውን ህይወታቸውን የሚኖሩ ሰዎች በጣም በርካቶች ናቸው። እግር ኳሳችን ላለማደግ ቁጥር አንድ የሆነው ችግር አሁን ያለው ምህዳር የውድድር አይደለም፣ የፉክክር አይደለም፣ የትብብር ነው። ጥቅመኞች ይተባበራሉ፣ ያጠፉሃል። ሁኔታዎች ላንተ የተመቻቹ አይደሉም። ተወዳድረህ የምታሸንፍበት መስመር የለህም። መስማማት ካልቻልክ፣ እጅ ካልሰጠህ፣ እሺ ካላልክ ቦታ የለህም። ምርጫ ነው። ወይ ጤናህን ወይ ህይወትህን ወይ ደግሞ ቦታውን ለቀህ የራስህን መስመር ታመቻቻለህ። ችግሩ ይሄ ነው። ባለሙያዎች፣ ጥቅመኞች፣ አቅም የሌላቸው ሰዎች ተደራጅተዋል ጥቅማቸው። ይሄ ትልቁ ችግራችን ነው። የተደራጀን ሰዎች አለን፣ እኛንን ችግር የፈጠር ነው። ስለዚህ ምህዳሩ ቁልፍ ችግር መሆኑን ማወቅ መቻል አለብን እንደ ስፖርተኛም